ምን ደስ እንደሚለኝ ታውቃላችሁ? ሁላችንም የሆነ ጊዜ መሞታችን አይቀርም። ምንም ያህል ታዋቂ ብንሆን ባንሆን፣ ድሃ ብንሆን፣ ሀብታም ብንሆን፣ ጥሩ ሰው ብንሆን፣ መጥፎ ሰው ብንሆን ሁላችንም እንሞታለን። ከዛ ደግሞ ከሞትን ከትንሽ ጊዜ በኋላ ስለኛ የሚያውቀው የመጨረሻው ሰው ይሞታል። ከዛ እንዳልኖርን ሆነን ነው ለዘላለም የምንረሳው ማለት ነው። ስለዚህ ምንም ነገር አይጠቅምም። ነቲንግ ማተርስ ማለት ነው። ቤተሰባችን አይጠቅምም፣ መከበራችን አይጠቅምም፣ ቢዝነሳችን አይጠቅምም፣ እኛን ጠቅምም፣ ወዳጆቻችን አይጠቅሙም፣ ጠላቶቻችንም አይጠቅሙም። ብቸኛው የሚጠቅመው ነገር በተሰጠችን በዚህ ጊዜ ምን ያህል ደስተኛ ሆነን ያሳለፍነው የሚለው ነገር። አንዳንዶቻችሁ ታላቅ መሆን ትፈልጋላችሁ፣ ታዋቂ መሆን፣ ከሞታችሁ በኋላ ስማችሁ እንዲታወስ ትፈልጋላችሁ። ለእንደዚህ አይነት ሰዎች አንድ ነገር ልንገራችሁ፣ አንዴ ብቻ ነው የምትኖሩት። ዩ ኦንሊ ሊቭ ዋንስ። ፈረንጆቹ ዮሎ ይሉታል። በአጭሩ አንዴ ብቻ ነው የምትኖሩት። አንዴ ብቻ ነው 21 ዓመታችሁ የሚሆነው። አንዴ ብቻ ነው 30 ዓመታችሁ የሚሆነው፣ 40 ዓመታችሁ የሚሆነው። ያን እድሜ ለመኖር አንድ እድል ነው የምታገኙት። ዓለም ላይ ብዙ ቢሊዮን ሰዎች አሉ ገና ያን እድሜ በደንብ የሚኖሩት። ከእናንተ የተሻለ ደስተኛ ሆነው ሊኖሩት ይችላል። እናንተ ግን ይህን እድሜ አሁን ብቻ ነው ያላችሁበት፣ በደንብ ኑሩት ለማለት ነው። ለምሳሌ አንሽታይን፣ ማይክል ጃክሰን ሞተዋል። ስለ እነሱ ቀን ሙሉ ብናወራ ምንም አይጠቅማቸውም፣ አይሰሙ ነው። ስለ አንሽታይን ሳሞግሰው ብውል ኤክስፔሪየንስ ስለማያደርገው ያንን ሙገሳ ወሬ ምንም አይጠቅመው። ከሞታችሁ በኋላ ምንም አይጠቅማችሁም ለማለት ነው።